اوكي ሰላም ሰዎች እንኳን ወደ ዩቲዩብ ቻናሌ በሰላም መጣችሁ። ዛሬ የምናሳያችሁ ማይክሮሶፍት ወርድ ነው። እንዴት እንደምንጠቀሙ ላጠቃቀሙን ክሊር በሆነ መንገድ ለማስረዳት እንሞክራለን። አመሰግናለሁ። አብራችሁን ነው ማለት ነው። እና ዛሬ የምናየው እስኪ በአንድ ቴክስት ነው። ለምሳሌ ቴክስት የምትለጥ ቃል እንጻፍና ማይክሮሶፍት ወርድ ማለት በመጀመሪያ Microsoft is a word processing software used to create, edit, format, save and print documents such as letter, report and CV. ይሄ ማለት ማይክሮሶፍት ወርድ የሚጠቅመን አንድ ዳታ ፕሮሰስ ተደርጎ ያ ዳታ መመስረት ክሬት ማድረግ ኤዲት ማድረግ ፎርም ማድረግ ሴቭ ማድረግ ፕሪንት ማድረግ የሚጠቅመን ሲሆን ለምሳሌ የምንጠቀምበት ለደብዳቤዎች ሲቪ ስንሰራ የትምህርት ማስረጃችንን ሪፖርት ስንሰራ ምናምን የምንጠቀምበት ማይክሮሶፍት ወርድ ይባላል ማለት ነው። ስለዚህ ማይክሮሶፍት ወርድ ላይ እንዴት አድርገን ጽፈን ፕሪንት እንደምናደርግ አብረን ዛሬ ሁሉንም ነገር እናያለን ማለት ነው። አመሰግናለሁ። እና የጀመረው ምንድነው ቴክስት በሚል ጽሁፍ ነው። ጽሁፍ መጀመሪያ ሰሌክት እናድርጋት ቶሎ ለውጡን እዛው ላይ እንዲያሳየን ማለት ነው። ከዛ በኋላ ለእናንተ እንዲታያችሁ እዚህ ጋር የምታዩት ከሆነ 11 ቁጥር ትታያችኋለች። እሷን ስትነኳት የጽሁፉ ቴክስት በጣም እየጨመረ እየቀነሰ ይሄዳል ማለት ነው። ስለዚህ ለእናንተ በሚታያችሁ መልኩ እስኪ 72 እናድርገውና መጨረሻው ቁጥር ነው 72 ማለት የመጨረሻው አይደለም፣ ይጨምራል። ከፈለግን መጻፍ እንችላለን። እዚህ ላይ ቆይ ላሳያችሁ። እዚህ ጋር 72 የመጨረሻው ከተደረደሩት ውስጥ ግን እዚህ ጋር ለምሳሌ 120 ማለት እንችላለን ስንጽፍ ማለት ነው። እዛ 120 ነን ኢንተር ስናደርግ አያችሁት በጣም ይተልቀልናል ማለት ነው። ሶ እንደዚህ መጨመር እንችላለን ከፈለግን። ከዛ ደግሞ ኮንትሮል ኤ እንልና አሁን እዚህ ጋር ካሉት ውስጥ ቱሎችን እንጠቀማለን ማለት ነው። ለምሳሌ እዚህ ጋር ቦልድ ማድረግ ከፈለግን ጽሁፉ ደመቅ ብሎ እንዲታይ ያደርግልናል ማለት ነው። እዚህ ጋር ስናጠፋውም ደግሞ እንደዚሁ ማለት ነው። ይሄ ለውጡን እያያችሁት ነው። ከዛ በኋላ ደግሞ እዚህ ጋር ኢታሊክ ይላል። ኢታሊክ ደግሞ ከጽሁፎች መካከል ትንሽ ሳይዟ ቀየር ብላ እንድናያት የፈለግናትን ጽሁፍ እንድናይ ያደርገናል። ያው ስንመልሰው አያችሁት ትንሽ ሳይዟ ቀየር ትላለች ማለት ነው። ዩኒቨርሳል ደግሞ ይሄ ደግሞ አንደርላይን የምንለው ደግሞ ጽሁፉ በደንብ ጎልቶ እንዲታይ ፎከስ ኤሪያዎችን እንደዚህ እናደርጋለን። ኦር ደግሞ ከዛ ጽሁፍ ላይ የተሰረዘ ነገር ካለ ደግሞ እዚህ ጋር ኤቢሲ ከጎን ያለችውን ስንጠቀም ቴክስቱን ኦልሬዲ ይሰርዛል ማለት ክሊር ያድርጋል። ሶ እነዚህ ነገሮች መጠቀማችንን ይሄ ደግሞ ይሄ ለምሳሌ በዚች አሁን ሰሌክት ሳርጋት ቺን ቦክስ ታጣኛችና ይሄ ጽሁፍ በዚህ በኩል በዚህ በኩል በዚህ መሀል ላይ ምናምን የሚሉት ነገሮች ምብሱን ነው። ይሄን ስጫነው ይሉት ቴክስቱ አያችሁ ወደ መጨረሻ አካባቢ ይሄዳል። ከዛችን ስጫናት ደግሞ መጀመሪያ ላይ ይሄዳል። ሁለቱንም ባንጠቀም ግን ኖርማል ራሱ ሰጀስት ባደረገን ቦታ ላይ ይሆናል ማለት ነው። ከዛ በኋላ ደግሞ እዚህ ጋር የጽሁፍ አይነቶችን ደግሞ እናያለን። እዚህ ጋር ቁጥሩ ከጨመርነው ቀጥሎ ደግሞ ያለው እዚህ ጋር የጽሁፍ አይነቶች ናቸው ያያችኋቸው ነውና ይሄ ራሱ ትችላላችሁ። አልጀራ በጣም ተመራጭ ከለር ነው። ቀይችን ብለር ብናጥፋት ዩኒቨርሳል ብናጥፋት ኖርማል ቴክስት እናድርገውና ወደ ጽሁፍ መረጣችን እንሄዳለን ማለት ነው። እዛ በጣም ብዙ አይነት ጽሁፎች የጽሁፍ አይነቶች አሉ። እዚህ ጋር ከተፈሰሩት አብዛኛው ታይም ሮማን ነው የምንጠቀመው። ለምን እንደሆነ አላውቅም፣ ግን ያው በጣም ብዙ አይነት ቴክስቶች እዚህ ጋር አሉን። ከኦር ደግሞ የምንጨምርበትም አንዳንድ ጊዜ አለን ማለት ነው። ማለት ከውጪ አንድ ዌብሳይት ምናምን ላይ የወረዱ ነገሮችን መጨመር እንችላለን። ለምሳሌ እስኪ ለየት ነገር ትላለች እቺኛዋን እንጠቀማት። አሁንም ግን ሰሌክት እናደርግና አሁን ለምሳሌ ጽሁፍ ከለራችንን ጨምረናል። እቺ ደግሞ ትልቅዬ ማድረጊያ ነች። ጽሁፎቿን ያት ያው ጽሁፉ በጣም የተለቀችልን ልመጣች ደጋግመን በነካናት ቁጥር። ከዛ ደግሞ በተለየ ማሳነስ ከፈለግን ይሄው እንደዚህ ትናንሽ አድርገን ልንሰራ እንችላለን። አሁን ለእናንተ ክሊር እንዲሆን እንዲታያችሁ እንደዚህ ተለቅ ብናደርገው የተመረጠ ነው። ከዛ በኋላ ደግሞ እዚህ ጋር ከዚህ እቺ ሰማያዊ ፓርቷ ማለት ነው እቺ እዚህ ጋር ሰማያዊን ፓርቷን ቀለም የተለያየ አይነት ቀለም እንድንቀይርላት ከፈለግን ይዋት እዚህ ጋር መርጣችን የፈለግነው አይነት ከለር መጠቀም እንችላለን ማለት ነው። እንደምታዩት አሁን የጠፋው ከሱ በኋላ የምጽፋቸው ቴክስቶች ግን ካለ ባክግራውንድ ይሆናሉ ማለት ነው። ሶ እኛም ያን ያህል መጠቀም ስለማያስፈልገን እዚህ ቦታ ላይ
ብናጥፈው ኖ ከለር ብናደርገው አሪፍ ነው። ወደ ነበረበት እንመልሰዋለን ማለት ነው። ከዛ በኋላ ደግሞ የጽሁፉን ከለር እንዴት ነው የምንቀይረው ካለን ይሄው እዚህ ጋር ብዙ አይነት ከለሮችን አይታችሁ ሊሆን ይችላል። ግን አሁን እዚህ ጋር ለውጡን ይዩት። አያችሁት? እዚህ ጋር አሁን ቴክስት ከለር ነው የሚያሳየን፣ ግን ምንም እየቀየረልን አይደለም። ምን ይመስላችኋል? አሁን እንዲህ ብናደርገው እኮ ሊቀይረልን ይችላል። ከዚህ ወዲያ ለምንጽፈው ነገር የሚቀይረልን ከዚህ በፊት ለምንትና ለጻፍነው ቴክስት ግን እንዲቀየርልን ከፈለግን ግዴታ ሰሌክት ማድረግ አለብን፣ ወይ ደግሞ ኮንትሮል ኤ ኦል ቴክስት ነው ሰሌክት የሚያደርግብን። ስፔሲፊክ ማድረግ ከፈለግን ግን ለምሳሌ አሁን ከነዚህ ውስጥ ራሱ ሁለቱን ብቻ መቀየር ከፈለግኩኝ እዚህ ጋር እንመጣና እቺ ካርሰሯ ስመጣለን ደብል ክሊክ አድርገን ወደዚህ ስንወስዳት ያው ደብል ክሊክ አድርገን ወደዚህ ስንወስዳት እቺን ብቻ ለይቶ ከለር ይሰጥልናል ማለት ነው። ያው ያቻችሁ ሰሌክት ስታደርጉ እዛው ላይ ነው ለውጡን የሚያሳያችሁ። ስለዛ እንደዚህ ማድረጋችሁ መቀየር ትችላላችሁ ማለት ነው። ከዛ በኋላ ደግሞ ወደዚህ ጋር እንመጣለን። እዚህ ጋር ያሉት ደግሞ እነዚህ ፖይንቶች ያቸው ሊስት ስናደርግ አብዛኛው ጊዜ የምንዘረዝረው ነገር ሲኖር እነዚህ ዶቶችን እንጠቀማለን። አሁን ብዙ ያልታያችሁ ለምን መሰላችሁ? ትንሽ ቴክስት እዚህ ጋር እንቀንሳት። ኮንትሮል ኤ እንበልና እዚህ ጋር እንቀንሳት ቴክስት። ከዛ በኋላ እዚህ ጋር ያሉትን እንጠቀማለን ማለት ነው። እነዚህ ዶት አሁን ለምሳሌ እችን ከብዙዎች መካከል ትኩረት እንድትስብላችሁ ከፈለጋችሁ ኮንትሮል ሲ እናደርጋትና እስኪ ኢንተር ብለን ኮንትሮል ቪ ኢንተር አቤት ኮንትሮል ቪ እናደርገው ማለት ነው። ከዛ በኋላ እንደዚህ አድርገን መስራት እንችላለን ማለት ነው። እነዚህ ነገሮች ምን እንጠቀማቸው ያው አሁን እነዚህ ቴክስቶች አሉ ማለት ነው። ከዛ በኋላ ደግሞ እዚህ ጋር ነምበሮችን መጠቀም እንፈልግ ከሆነ እንደዚህ በነምበሮቹ መስራት እንችላለን ማለት ነው። ከዛ ደግሞ እዚህ ጋር ያሉት ደግሞ የቦታውን ስፔስ ነው የሚጠቁሙን። ለምሳሌ ይሄንን መሀል ላይ ያደርግልናል፣ ይሄንን ጥግ ላይ ያደርግልናል። ይሄኛውን የምናደርገው ግን እነዚህ ቱሎች ስንጠቀም ብቻ ነው ማለት ነው። ከዛ በኋላ ደግሞ እዚህ ጋር ያሉት ሁሉም አይነት ይሄ ደግሞ የጽሁፉን እንትኖች ነው ክፍተቶች ምናምን ነው። ይሄ ደግሞ ቆይ ላሳያችሁ። ይሄን ድጋሜ ካልጻፍኩትኝ ስለማታውቁት አያችሁት። አሁን እዚህ ጋር ኮንትሮል ኤ ብለን እዚህ ጋር ስንመጣች ቀስት ወደ ላይና ወደ ታች ያለችበት ቦታ ላይ እዚህ ጋር እንደዚህ አድርገን እዩት። 1.5 ሲሆን ይሰፋል፣ 1.5 ሲሆን አንድ ሲሆን ደግሞ ይጠጋጋል። ይሄ የመጠጋጋትና ይሄ በጽሁፎች መካከል ያለ መጠጋጋትና መለያየትን እንድንጠቀም ያደርገናል ማለት ነው። ይሄ ሶ በቃ ፐርፐዙ ይችን ይመስላል የዚች ማለት ነው። ከዛ በኋላ ደግሞ እዚህ ጋር ቀለሞችን እንጠቀማለን። ይሄው እንደምታዩት በጽሁፉ ጀርባ ያሉትን እዚህ ጋር እንደተጠቀምነው ማለት ነው። በጽሁፉ ጀርባ ያሉትን ነገሮች እንጠቀማለን። ከዛ በኋላ ደግሞ እዚህ ጋር ያሉት የጽሁፍ የሂደር አይነቶች ናቸው። የፈለግነውን አይነት ቴክስት መጠቀም እንችላለን። ደስ ያለንን ላይናችን የገባውን እዚህ ጋር እያማረጥን መስራት እንችላለን ማለት ነው። ከዛ በኋላ ደግሞ እዚህ ጋር ካሉት ውስጥ ደግሞ ምን ላሳያችሁ ነው ይጠቅማችኋል መሰላችሁ። እነዚህ ነገሮች ብዙም አይደለም፣ ለቤዚክ ተማሪዎች ግን የሚጠቅሙ አይደለም። ሶ እነዚህን አይተናል። ከዛ በኋላ ደግሞ እዚህ ጋር አሁን ያለነው ሆም ታብ ላይ ነው። ሆም ታብ ላይ ጨርሰናል። ኢንሰርት ላይ ደግሞ እንሂድ። ኢንሰርት ላይ መጀመሪያችን ፔጅ ነጯን ፔጅ ይሰጣል አልመጣላለን። አንዳንድ ጊዜ አልመጣ ይላልና አልመጣ ካለን እዚህ ኢንሰርት ውስጥ እንገባና ብላንክ ፔጅ ማለት አለብን ማለት ነው። እቺን ብላንክ ፔጅ ስንል አዲስ ፔጅ ይሰጠናል፣ አዲስ ወረቀት እዚህ ጋር ይሰጠናል ማለት ነው። ሌላው ደግሞ ቴብል ነው። ቴብል ግዴታ ሁሉም ላይ ማወቅ ያለባችሁ ጉዳይ ነው። ከዚህ አያችሁት እዚህ ጋር ቴብል ክሬት እየተደረገ ነው። ጋር ትንሽ ወደታች ላድርገውና ነው ያው 3 በ3 ነው አሁን የነካውት። ከፈለኩኝ ግን እዚህ ጋር ለምሳሌ እቺን እናጥፋት በቃ ስለታየናችሁ። ከዛ እዚህ ጋር ኢንሰርት ላይ መተን አንድ ቴብል ክሬት እናድርግ። እቺን ክሬቶች በነካናቸው ቁጥር ያያችሁ አያችሁት። እንደዚህ አድርገን ለምሳሌ 4 በ4 የሆነ ፔጅ መስራት ከፈለግን አሁን እዚህ ጋር እንትኖቹን ያተላለቀው ጽሁፉ በጣም ስለተለቀ ነው። ኮንትሮል ኤ እናደርግና አሁንም እዚህ ጋር እንቀንሰዋለን። ከ72 በላይ ስለሆነ ነው እንጂ ለመታየት የበዛብን በጣም ትንሽዬ ሳጥነች ማለት ነው የሰራናትና ከዛ በኋላ ያው ኢንሰርት ስንል እዚህ ጋር ያለችውን ቴብል ሰጠን ማለት ነው። ቴብል መስራት ለምትፈልጉ ከዛ እዚህ ውስጥ የፈለጋችሁትን ነገር መጻፍ ትችላላችሁ ምናምን ማለት ነው። ያው እንደዚህ የተለያየ ነገር መጻፍ ይቻላል። ከዛ በኋላ ደግሞ እዚህ ጋር
የሚጠቅማችሁ በዋናነት ምንድነው ሂደርና ፉተር የሚባሉ ነገሮች አሉ። ሂደር ማለት ከፔጁ ርዕሶች ምናምን